ጌታቸው ረዳ ወደ መቀሌ ሳይሳፈር ቀርቷል። ጌታቸው ወደ መቀሌ እንዳይሳፈር በአዲስ አበባ የደህንነት አባላት የተነገረው በትግራይ ወደ መቀሌ ብትጓዝ የሚያጋጥም ነገር ከባድ ነው በመባሉ እንደሆነ ምንጮቻችን ገልጸውልናል። ጌታቸው ረዳ ወደ አውሮፓ ለመሄድ ጠይቆ ለሕክምና ተከልክሏል በሚል የተለያዩ መረጃዎች እየወጡ ቢሆንም መረጃው ትክክል እንዳልሆነ የደረሰን መረጃ አመልክቷል። የአዲስ አበባ ደህንነቶች ጌታቸው ረዳ ከጠቅላይ ሚኒስትሩ ጋር የነበረውን ስብሰባ ካጠናቀቀ በኋላ ወደ መቀሌ ሊመለስ ሲል በመቀሌ የኤርትራ ስኳዶች ገብተዋል። በዛ ላይ ደግሞ ወደ አዲስ አበባ ስትመጣ ካጋጠመህ በላይ መንገድ ላይ ካጋጠመህ በላይ የሚያጋጥም ነገር ከባድ ነው። ከኤርፖርት ቤትም ሳትደርስ አንድ ነገር ትሆናለህ በሚል ማስጠንቀቂያ ስለሰጡት ጌታቸው ዛሬ ረቡዕ ወደ መቀሌ ሊያደርገው የነበረውን ጉዞ መሰረዙን ምንጮቻችን ገልጸውናል። ምንጮቻችን እንዳሉት ይሄ ጉዳይ መፍትሄ እስከሚያገኝ ድረስ የጌታቸው ጉዞ ተራዝሟል። ጌታቸው ባለፈው ሳምንት ጠቅላይ ሚኒስትሩ ጠርተውት ለመናገር እንደመጣ ገልጾ በዚህ ሳምንት ወደ መቀሌ እንደሚመለስ ለቢቢሲ መግለጹ የሚታወቅ ነው። ዛሬ ረቡዕ ወደ መቀሌ ይመለሳል ተብሎ የነበረ ቢሆንም ይሄ ግን ሳይሆን መቅረቱን ነው ምንጮቻችን የገለጹት። ጌታቸው ወደ አዲስ አበባ በሚሄድበት ጊዜ አንዳንድ ሲል የገለጻቸው የቲዲኤፍ አዛዦች ከመቀሌ ወደ ኤርፖርት የሚወስደውን ኬላ በመገንባት ጌታቸውን አላሳልፍም እስከ ማለት ደርሰው እንደነበር፣ በኋላም ግን እሱን ሲመለከቱት በስፍራ የነበሩ ሰዎች እንዳሳለፉትና አንድ የቲዲኤፍ አማርም ጌታቸው ካለፈ በኋላ ወደ ኤርፖርት ሴኩሪቲዎች ደውሎ ጌታቸው ብቻውን ነው የሄደው የሚል ጥያቄውን ለማቅረቡን ራሱ ጌታቸው በአንድ ቤቱ መናገሩ ይታወቃል። ይህን ተከትሎም ጌታቸው ወደ አዲስ አበባ ሸሸ ተብሎ እንደተወራበትና ይህን ያሰሩ ሰዎችም ከነዛ ጌታቸውን አንድ ነገር ለማድረግ ካሉ ሰዎች ጋር ግንኙነት ያላቸው ናቸው ብሎ እንደሚገምት ተናግሮ ነበር። ጌታቸው ወደ መቀሌ አልተመለሰም በደህንነቶች ማስጠንቀቂያ ምክንያት።